አንተ ጣውላ ራስ 44 ታቦት ሲባል 44 ታቦት ብሎ ሲስቅ ሰምቻለሁ። ሙስሊሞችና በተለይ ጴንጤዎች 44 ታቦት የተባለ እኮ 44 ነገስታት የነገሱበት 44 ነገስታቶች በራሳቸው በሚፈልጉበት ጻድቅ ሰማዕታት የሰየሙት ያስቀረጹት ታቦት ነው። አንተ ደንቆሮ ጴንጤ፣ አንተ ደንቆሮ ኦሮሞ፣ ትግሬ፣ አጋሚ፣ አንተ ጋላ አስረግጬ እኮ እየነገርኩ ነው። የአማራን ታሪክ ለመበረዝ ነው። የኢትዮጵያን ኦርቶዶክስ ለማዋረድ ነው። የኢትዮጵያን ሕዝብ ለመናቅ ነው። 44ቱ ታቦት የተባለው 44 ታቦት መሸከም እንዳይመስል 44ቱ ነገስታት በየዘመናቸው 44 ታቦት አስቀርጸዋል። ዛሬ መሰረት ለሆነው ለሙስሊሙ፣ ዛሬ መሰረት ለሆነው ለጴንጤው ዛሬ ኢትዮጵያን በእጅ ገባችና 44 ታቦት እያልክ የአማራን እምነት የኢትዮጵያኖችን እምነት ታንቋሻለህ።